አቡነ ማትያስ ችግሮችን በሰላማዊ ውይይት እንዲፈቱና ሀገር እፎይታ እንድታገኝ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠየቁ። በተለያየ ምክንያት ከሲኖዶስ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ መልእክት እንደሆነም ፓትርያርኩ አስታውቀዋል። የቤተ ክርስቲያኗ ፓትርያርክ ይህንን ጥሪ ያስተላለፉት ረቡዕ ግንቦት 6 2017 ዓ.ም በተጀመረው ዓመታዊ የርክክብ ካህናተ ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር ነበር። ዛሬ የተጀመረው ይህ ጉባኤ የቤተ ክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞችን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጥ እንደሆነም ፓትርያርኩ በመክፈቻ ንግግራቸው ገልጸዋል። አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ዓለም ክፍሎች እንደምትገኝ መናገራቸውን በቤተ ክርስቲያኗ መገኛ ብዙሃን ማህበራዊ ሚዲያ ላይ የተሰራጨ የፓትርያርኩ ንግግር አመልክቷል። የሲኖዶሱ መንበር በሚገኝባቸው በምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝን ህዝቡንም ማገልገል ይገባናል ሲሉም የሲኖዶሱ አባላትን አስታስበዋል። አቡነ ማትያስ በዚህ ንግግራቸው በተለያየ ምክንያት ከሲኖዶስ የወጡ ወገኖችን መኖራቸውን ጠቅሰዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉ። እነዚህ ወገኖችን አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸውም ብለዋል። ፓትርያርኩ ከሲኖዶስ ወጥተዋል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ ኦርቶዶክስ ቤተክርስቲያናቸው በአባቶች የራሳቸው ቤተ ክህነት እንዳቋቋሙ ይታወቃል። የሃይማኖት አባቶች የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ሰላማ የተባለውን የቤተ ክህነት የመሰረቱት የትግራይን ጦርነት ተከትሎ በተፈጠረው ልዩነት ነበር። ጦርነቱን ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ የቤተ ክርስቲያኗ መሪ አቡነ ማትያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረገው ጥረት እንዳልተሳካም ተናግረዋል። አቡነ ማትያስ በዛሬው ንግግራቸው ከሲኖዶሱ የተነጠሉ ወገኖችን በመመለስ የጉባኤው ተቀዳሚ ተልእኮ እንደሆነም ተናግረዋል። የሄዱት ወደ ቤታቸው እንዲመለሱ፣ ሌሎቹም በመንጋው እንዲቀላቀሉ በርትቶ መስራት እንደዚህም ጉባኤ ተቀዳሚ መልእክት ነው። ምክንያቱ ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህ ለማድረግ ነውና ብለዋል። ከዚህ ጋርም በተያያዘ የቤተ ክርስቲያኗ የተደራሽነት በተሳሳበበት አካባቢ ሁሉም የተለያየ ትኩረት ሰጥቶ መስራትና ተጨባጭ ለውጥም ማምጣት እንደሚገባም አሳስበዋል። አቡነ ማትያስ በመክፈቻ ንግግራቸው በሀገሪቱ ወቅታዊ ሁኔታ ለሚመለከቱ ጉዳዮችም አንስተዋል። የሃይማኖት አባቶች የሚያበረክቱትን አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚያና በማህበራዊ ዘርፎች ያሉ ጉዳዮችን ጭምር እንደሚያካትትም ገልጸዋል። ህዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚ ከድህነት የተላቀቀ እንዲሆን፣ እንዲሁም ሰላሙና አንድነቱ ጠብቆ እንዲሆን መስራት እንደሚገባም ተናግረዋል። የሃይማኖት አባቶች ይህንን ኃላፊነት በማስተማር በተግባር በማሳተፍ ህዝቡን መሪዎችንና አርአያ መሆን መፈጸም እንዳለባቸውም አሳስበዋል። አቡነ ማትያስ አክለውም በተለይ በሰላም እጦት የተነሳ እጅጉን የተጎዳ ያለውን ህዝባችንን ሰላምና ፍትህ እንዲያገኝ በጸሎት ትምህርትም ምክርም ተግተን መስራትን አለብን ብለዋል። የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ማስታውሰው በአቡነ ማትያስ የሀገሪቱ ህዝብ ለእንግልት እየተደረገ ያለውን እጅ ባይለየው
በዋናነት በገዛ ልጆቹ መሆኑን ገልጸዋል። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝም ነው ሲሉም አክለዋል። ይህ አይነቱ በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነትም እንደማያሳይ የጠቀሱት የፓትርያርኩ እንዲታሰብበትና እንመክራለን ብለዋል። አቡነ ማትያስ ከዚህ አንጻር የኢትዮጵያ ወደ ተሻለች ልማትና እድገት እናሻግራታለን ብላችሁ እየደከማችሁ ያላችሁ ወገኖችን እባካችሁ መለስ ብላችሁ እናታችሁን እየተንገላታችበትን እዩና በቃ ብሉ ሲሉም ተማጽነዋል። ሁሉንም የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይትና ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጎ ሲሉም የሰላም አማራጭ እንድታይ ጥሩ ጥሪም አቅርበዋል። ይህን አማራጭ መከተል ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት ያሉት የፓትርያርኩ የቤተ ክርስቲያኗን ወቅታዊ መልእክት እና ጥሪ ይህን እንደሆነም አስታውቀዋል።